ለዛ ነገር አስተያየት አላቸው። አሁን አስቡት አንድ አረብ ሀገር በስደት ያለች ልጅ የምትሰራው ስራ ቀላል አይደለም። ሴት ናት። አንደኛ ሴትነት አለ፣ ሁለተኛ ከሀገር ነው ያለችው፣ ከቤተሰቧ ርቃ የሀገር ናፍቆት አለ። ከጎን ደግሞ የሆነ ወንድ አለ ህይወቷ ላይ የሚጮትባት የሆነች ጨቅጫቃ አሰሪ ያለች። ከዛ ደግሞ ያሰሪዋ ደግሞ የሆነ አንድ በጣም ወልፋጣ ቀበጥ ልጅ አለ። በቃ እነዚህ ሁሉ ስትረስ አለባቸው አይደል? ከዛ ደግሞ በዛ ስትኖር ደግሞ ተገኘው አልተገኘው ብዙ ነገር አለ። ይሄ ነገር ያጨናንቃታል አይደል? ከዛ የሆነ ደግሞ አንድ በጣም ባለጌ አባት ይኖራታል፣ ሰካራም ማለት ነው። በቃ እና እሷ የሚስላት የሆነ ስራዋ እዛ ሀገር ሄዳ ስራ የምትሰራው የሚመስለው የሆነ አረብ ሀገር የሆነ ዛፍ አለ፣ እሱም መኮትኮት ነው ስራዋ ለሱ ማለት ነው የሚታየው። እንግዲህ ሞር በኮተኮተች ቁጥር ዛፉ ብር ያበቅልላታል። በቃ ዛፉን በደም የምትኮተኮትና ብር መቀንጠሱ ላይ ጎበዝ ከሆነች ብዙ ብር የምታገኝ ይመስሏል። ከዛ የሆነ በቃ ማይሆን በቃ ከአቅሟ በላይ የሚያስደነግጥ ብር ይጠይቋታል። በቃ ከዛም ከዚህም ብላ ምናምን ትሞላለች አይደለም? ከዛ ትልክላቸዋል። እነሱ ግን የሚዘጋጁት ለምንድን ነው? ሌላ ደግሞ ተጨማሪ ብር ለመጠየቅ ይነሳል። የምር ማለት ነው። እንዳልኳችሁ ነው። ሰው ራዕይ ከሌለው፣ ሰው ግብ ከሌለው ለሁሉም ነገር አስተያየት አለው። አስተያየት ጥሩ ነው። አስተያየት ደግሞ ሰዎችን ይገላል። ለምንም ነገር አስተያየት ያላቸው ሰዎች አሉ። ለየትኛውም ነገር አስተያየት አላቸው። እናንተ ባደረጋችሁት መልካም ነገር ላይ ጥሩ እኮ ነው ያረግሽው፣ ግን ከዚህ የተሻለ መልካም ነገር ማረግ ትችይ ብለው የእናንተ መልካምነት ያጣጥሉ፣ የእናንተን ልፋት ገደል ይከቱታል። እንደዚህ አይነት ሰዎች አላቸው። ራዕይ የሌላቸው ሰዎች፣ ራዕይ የላቸውም፣ ግብ የላቸውም። ገባችሁ አይደል? ምንም ራዕይ በቃ ተምሳሌት የሚያደርጉት አካል እኔ አሁን ተምሳሌት የማደርገው ሰው አለ። ገባችሁ አይደል? ተምሳሌ እኔ አሁን መሆን የምፈልገው ሰው አለ። ወላሂ እኔ አላህ ፈቅዶ ወላሂ አንድ ቀን አላህ ከፈቀደ አንድ ነገር ከተስተካከለልኝ አሳያችኋለሁ። ስለኔ አንዳንድ ነገር እኔ ዛሬ ላይ ያለኝ ማንነት ከዛሬ 10 ዓመት ምናምን በፊት ቁጭ ብዬ ወረቀት ላይ ጻፍኩት ነገር ነው። አስነብባችኋለሁ። እውነት አስነብባችኋለሁ። ራዕይ ጎል ያስፈልጋችኋል ሁሉ ጊዜ ስትነሱ። በቃ እኔ የምራመደው እርምጃ ምን ላይ ለመድረስ ነው፣ ማንን ለመሆን ነው የሚለውን ነገር ሁሌ ማሰብ መቻል አለባችሁ። ራዕይ የሌለው ሰው፣ ግብ የሌለው ሰው ሁሉ ጊዜ ጭንቅላቱ በአስተያየት የተጠቀጠቀ የእናንተን ጥሩ ነገር ሳይሆን በቃ የእናንተን ውድቀት የእናንተን ዊክነስ ነው የሚያየው። ወላሂ ማለት ነው። በቃ አንቺ አሁን አንድ ጓደኛ ትኖርሻለችና በቃ አላህ ፈቅዶ በቃ ሊያገባሽ የሆነ ጥሩ ወንድ እንትን ወይ ሽምግልና ሊልክ ሊሆን ይችላል ምናምን አይደለም። ከዛ በቃ ዘንጠሽ መሄድ ትፈልጊያለሽ ምናምን ነገር ከዛ ለጓደኛሽ እንዴት ነኝ ሽምግልናው አሪፍ ነው ይስተይ አው ግን እዛም ላይ ራሱ ጓደኛሽ አስተያየት አላት። አይ ምን እንደዚህ እንትን አላልነው ምናምን ነገር ብላ እንትን ትላለች። እንደዚህ አይነት ጓደኞችም አሉ። ባቻ የሚወዱን ይመስሉናል፣ የኛ ጓደኞች ይመስላሉ፣ ግን ሁሉ ጊዜ እናንተ ላይ አስተያየት አላቸው። ሁሉ ጊዜ በአስተያየቶቻቸው ሁሉ ጊዜ እናንተ ላይ መጥፎ የሆነ ነገር ላይክ እናንተን አቢዩዝ በማድረግ የበታችነት ስሜት እንዲሰማችሁ በማድረግ እናንተን ባሪያ ማድረግ የሚፈልጉ ሰዎች አሉ። ተባችኋል። ስለዚህ ሁሉ ጊዜ ሰዎች አስተያየት እየሰጡ እኔ አሁን ለአስተያየት ጭንቅላታችሁን ክደኑት እያልኩኝ አይደል። አስተያየት ጥሩ ነው ወላሂ ነው የምላችሁ ማለት እኔ አሁን ትዝ የሚላችሁ ከሆነ በስነ ስርዓት ልንገራችሁ። ይሄው የሚታይ የኔ ፕሮፋይል መጀመሪያ ሳረገው ማለት ነው ጆሮ ላይና አፍንጮ ላይ ጆሮ ጌጥ ነበር። ታስታውሳላችሁ? ነበረ ጆሮ ጌጥ። አፍንጮ ላይም ጆሮ ጌጥ ያደርጋል። ጆሮ እኔ ልብ ብዬ አላውቅም። አንዷ በቃ ትጨቀጭቀኛለች ምናምን ነገር ማለት ነው። ከዛ እኔ በቴሌግራም ብዬ አወራኋትና አስታየው ቀየርኩት። አሁን የለውም። ባቻ ይሄንን ፎቶ በቀይሮም ደስ ይለኛል። ሰው በዚህ ፎቶ ስለሚያቀኝ ነው እንጂ በቃ መጣችና ልክልኬን ነገረችኝ ማለት ነው። ይህ አንተን እኮ ሞዴል ያደርጋሉ ምናምን ብላ በቃ ልክልኬን ነገረች። ወላሂ እኔ ድብድብ የሆነ ፊቷ ብኖር መጠፈጠፈኝ ነው የሚመስለው። በቃ በጣም ምናምን ነገር ከዛ በቃ ልክ ናት እኮ ገባችሁ አይደል? ሁሉ ጊዜ ለአስተያየት እንትን ማለት ሲሆን አስተያየት የሚሰነዝረው ሰው በቃ ምን አስቦ ነው የሚለውን ነገር ሁሉ ጊዜ በጣም ብልጥ መሆን አለባችሁ። ሰዎች በአስተያየት መቼም እንዳይጥሏችሁ፣ ሰዎች በአስተያየት መቼም ባሪያ እንዳያደርጓችሁ ወላሂ ነው የምላችሁ ማለት ነው። ስለዚህ ሁሉ ጊዜ በህይወት ስትኖሩ አላማ ይኑራችሁ። የቱ ጋር ነው መዳረሻ? ወዴት ነው የምራመደው?
ወደምራመድበት ቦታ ወደምደርስበት ቦታ በትክክለኛው የትኛው መንገድ ነው የሚወስደው የሚለውን ነገር ሁሌ ማሰብ መቻል አለባችሁ። ሁለተኛ ነገር ሞዴል ይኑራችሁ፣ አርአያ። ማን ነው መሆን ያለብኝ፣ ማን ነው መሆን የምፈልገው የሚለውን ነገር አርአያ ይኑራችሁ እና ሁሉ ጊዜ ሙሉ አትሆኑም በምንም ነገር። እናንተ በወደዳችሁት በተመቻችሁት ነገር ጥሩ ለመሆን ሞክሩ። ገባችሁ አይደለ? አንድ ሴት አሁን ወጧ የሚጣፍጥላት ከሆነ በቃ ወጧ ላይ ተበርታ ይሻል። እንጀራው ደግሞ አንድ ቀን ይስተካከላል። ሁሉንም አታግበስብስ። በቃ እንጀራውን ደግሞ እንጀራ ለሚጋግር ሰው መልቀቅ እና እንዲያደርጉ። በተረፈ ምክር ደግሞ ስትመከሩ አስተያየት ሲሰጣችሁ ቁጣ ይበላችሁ። ገባችሁ አይደል? ተረጋግታችሁ ያንን ነገር ይሄንን ነገር ከምን አንፃር ነው የተባልኩት። በፍጹም ደግሞ አስተያየት በሚሰጣችሁ ሰው ምክር በሚሰጣችሁ ሰው ፊት አክት እንዳታረጉ። ኢቭን አታክ ላይ ያረጓችሁ እንደፈለጉ እያወቃችሁ ማለት ነው። የምር ማለት ነው። አታክ ላይ አሁን አንድ ጊዜ ትዝ ይለኛል። አህባሽ ነው መሰለኝ ልጁና በቃ ተንኮል አስቦ ነው ነገ የመጣው። በቃ የሚሰጠው አስተያየት ምን በጣም ኦፌንሲቭ ነው። በቃ እኔና በጣም አታክ ለማድረግ ነው የመጣው። ኦኬ ወሰርኩ ተረጋግቼ ማለት ነው። በቃ ማውራት ባለብኝ መንገድ አውርቼዋልና እንዲህ አስተያየት ሲሰጣችሁ የሆኑ ሰዎች ሲቆጣችሁ ሲናገሯችሁ በፍጹም እነሱ ፊት ሪያክት እንዳታረጉ። ሄደሽ በቃ አልቅሺ ወይ ትራስሽ ስር ገብተሽ በፍጹም እነሱ ፊት እሺ አስተካክል። ግን በጣም ደግሞ ብለው ከሆናችሁ ተረጋግታችሁ ያንን አስተያየት ለመገምገም መሞከር። እቺ ልጅ ይሄን አስተያየት የሰጠችኝ ከምን አንፃር ነው? እና አንድ ብግን የሚያደርገኝ የሚያናድደኝ ነገር ልንገራችሁ ስለ ሰው ልጅ። እኔ አሁን ለምሳሌ ወላሂ ነው የምላችሁ ማለት ነው የምፈልገውን ነገር ልንገራችሁ። እኔ ለውስጥ ቁርአን በደንብ መቅራት እፈልጋለሁ። አረብኛ ብችል ደስ ይለኛል። በጣም እውቀት እንዲኖረኝ እፈልጋለሁ። ይሄንን ነገር ለማግኘት ምን ማድረግ እንዳለብኝ ያውቃለሁ። ግን በዛ ነገር ላይ ሁላችንም ሰነፍ ነን። አሁን ለምሳሌ የሆነ ሰው ይነሳና ሀብታም መሆን ይፈልጋል። በጣም በቃ ሀብታም ገባችሁ አይደል? ሀብታም እንዴት እንደሚሆን መንገዱን እኮ ያውቀዋል። ከዛ የሆነች ሴት ደግሞ ትነሳና በቃ እንዲያደርጋለሁ ይሉና በዛ እንዴት እንደሚደረገው እኮ ያውቃል ሁሉም ሰው። እናንተ ለምትፈልጉት ነገር ጠቅላላ ያንን ነገር ለማሳካት በምን በኩል መሄድ እንዳለባችሁ ምን ማድረግ እንዳለባችሁ በስነ ስርዓት ታውቃላችሁ። እንደውም በዛ ጉዳይ ላይ ብትጠየቁ አድቫይሰር ነው የምትሆኑት። የሚገርምሽ ነገር እንዲያርግሽ እንዲስታረጊ አይሽ ይሄን ምልክት ታየዋለሽ። ከዛ ምናምን በሚገርም አብራሪዎች እንሆናለን። ግን ለኛ ለምን እንደሚያቀተን አይገባኝም። አሁን ትግል ይሄ ነው የምር ማለት ነው። የትኛውንም ልንሆን የምንፈልገውን ነገር እንዴት መሆን እንደምንችል እናውቃለን። ግን በዛ ነገር ላይ ሰነፍንን እንዴት እንደሆነ እኔ አላውቅም። እኔ አሁን የምታገለው ነገር ይሄንን ነው። ሁላችንም ጋር ያለው ዊክነስ ማለት ነው። ከዛ ስታዩት ከቀደም ጀምሮ ስናወራ ነበር። አያችሁ ሰው ከወረደ ነገር ተነስቶ ስለሌላ ደስ ስለሚል ነገር ማውራት ይችላል። ሰው ከተንኮል አልፎ ከምቀኝነት አልፎ ስለሌላ ነገር ማሰብ ይችላል። ገባችሁ? መቻሉ ብቻ ሳይሆን ስሜቱ ራሱ ደስ ሲል ስለሆነ የሆነ ክፋትን፣ ተንኮልን፣ መጥፎነትን ተሻግሮ ስለሆነ ስለ መልካም ነገር ስለ ጥሩነት ነገር ማውራቱ ራሱ የሚሰጣችሁ ስሜት ራሱ ማለት ነው። ገባችሁ አይደል? እና ለዚህ ቁልፉ ነገር ጥሩ ነገር አሪፍ ነገር ምንድነው? እኔ በህይወቴ በእነዚህ ሐሳቦች ላይ ፑሽ እንዳረገ ያደረገኝ ባለንጀራ የሚባል ነገር አለ። እኔ አክቹሊ ይሄንን ነገር የተማርኩት ክርስቲያን እየነበርኩ ነው። ጴንጤ በነበርኩበት ጊዜ ስለ ባለንጀራ ማለት ነው። አክቹሊ ባለንጀራ ማለት ወዳጅ ጓደኛ እንደማለት ነው። ገባችኋል? እናንተ ልትሄዱ በምትፈልጉት መንገድ ልትፈሱ በምትፈልጉበት ልትወርዱ በምትፈልጉት ወይ ደግሞ ያስቀመጣችሁት ራዕይ ያስቀመጣችሁት ግብ ለዛ ግብ እናንተን ለመቅረብ